no, I get up, no, 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 I get up, no, no, can't deny it, no, no, I get up, no, 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 I get up. ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ እንዴት አድርገን የዋይፋይችን ፓስወርድ እና ዩዘር ኔም በቀላሉ እቤታችን ሆነን መቀየር እንዴት እንደምንችል አሳያችኋለሁ። እንግዲህ መጀመሪያ ምን እናደርጋለን? ዋይፋይችን ከፒሲያችን ወይ ደግሞ ከኮምፒውተራችን ጋር በስልካችን ኮኔክት እናደርጋለን። እሱን ኮኔክት ካደረግን በኋላ የነዚህ ላይ እንደምትመለከቱት በፒሲ ላይ ኮኔክት አድርገዋለሁ ማለት ነው። ከዛ በኋላ ምን እናደርጋለን? ኢንተርኔት የምንጠቀምበት የትኛውን ብሮዘር እንከፍታለን። አሁን ዛሬ እኔ በክሮም ስለሆነ የማሳያችሁ ክሮምን እከፍታለሁ ማለት ነው። ክሮምን ከከፈትኩ በኋላ እዚህ ጋር ሰርች የማረጊያ ቦታ ያመጣልናል። ሰርች ባር ላይ 192.168.1 ብዬ ሰርች አረጋለሁ። ይሄ ምንድነው ከተባለ ዲፎልት ጌትዌይ ይባላል። ወደ የትኛው ሞዴም የምንገባበት ዲፎልት ጌትዌይ ነው። ክሮማችንን እንከፍታለን። ክሮም ላይ ደግሞ ይሄኛውን ሰርች ማድረጊያ ቦታ ላይ እንጽፋለን። ከዛ በኋላ ኢንተር እንለዋለን። ልክ እሱን ኢንተርን ስንል ይሄ ቦታ ያመጣልናል፣ ራውተር ሎጊን የሚል ማለት ነው። እዚህ ላይ እንግዲህ ፓስወርድ እና ዩዘር ኔም ይጠይቀናል። ዩዘር ኔም ፓስወርድ አለ። ምን እናስገባለን? ዩዘር ኔሙ ላይ አድሚን፣ ፓስወርዱ ላይም አድሚን ብለን ከሞላን በኋላ ሎጊን እንላለን። በነገራችን ላይ ዛሬ ማሳያችሁ እቺ ኮኔክት የምትባል ሞዴም ናት። ነጯ ባለ ሁለት አንቴና ማለት ነው። ብዙ አይነት ሞዴሞች አሉ። ዲሊንክ አለ፣ ዋዊ አለ፣ ዚቲ የምትባል ትንሿ ነጯ ማለች። ዛሬ ግን እኔ ማሳያችሁ በኮኔክት ስለሆነ የሁሉም ዩዘር ኔም እና ፓስወርድ ደግሞ አድሚን ነው። እዚህ ጋር የማይቀየር ነገር ወደ ራውተሩ ለመግባት 192.168.1 የሚለው የትኛው ሞዴም ላይ እሱ ራሱ ይሆናል ማለት ነው። ዩዘር ኔም ፓስወርዱ ላይ በአንዱ ብቻ ነው የሚለየው። ሌላው ላይ አድሚን ብለን ሁለቱንም እንሞላለን። እሱን ስንሞላ እንግዲህ በስሞል ሌተር ነው የምንሞላው። አሁን ሞልቼ ያሳያችኋለሁ። አድሚን ፓስወርዱም አድሚን። ከዛ በኋላ ሎጊን እንላለን። እንግዲህ እንዳያችሁት ሎጊን ካልን በኋላ ወደዚህ ፔጅ ያመጣናል። እዚህ ፔጅ ላይ ብዙ ፉል ሴትአፕ ኮንፊግሬሽን የምንሞላበት ቦታ ነው። ዛሬ ግን እኔ የማሳያችሁ እንዴት አድርገን ዩዘር ኔሙንና ፓስወርዱን ብቻ መቀየር ስለሆነ የማሳያችሁ። በሌላ ቪዲዮ ሌሎቹን እሰራለሁ። እንዴት አድርገን ከነ አይፒ ከነ ዲፎልት ጌትዌው ጋር እንዴት ሙሉ በሙሉ ኮንፊግሬሽኑን እንዴት እንደምንሰራ አሳያችኋለሁ። ዛሬ ግን ፓስወርድ ብቻ መቀየር ስለምንፈልግ ምን እናደርጋለን? ካመጣልን አማራጮች መካከል እዚህ ጋር ሶስተኛ ላይ ሴትአፕ የምትል እዚህ ትገኛለች። እቺ ሴትአፕ ላይ ክሊክ በምናደርግበት ጊዜ እዚህ በግራ በኩል ብዙ ዝርዝሮች ያመጣልናል። ከሚያመጣልን ዝርዝር ውስጥ በታች በስተመጨረሻ ላይ ደብሊው ላይ የምትል እናገኛለን ማለት ነው። ይሄ ደብሊው ላይ ክሊክ በምናደርግበት ጊዜ ይሄን የመሰለ ፔጅ ያመጣልናል። እንግዲህ ዩዘር ኔም እና ፓስወርድ የምንቀይረው እዚህ ቦታ ላይ ነው። ሁለቱንም በአንዴ ይዞ ነው ያለው። እዚህ ጋር እንደምትመለከቱት ደብሊው ላኑ ክሊክ ካደረግን በኋላ ቤዚክ ሴኩሪቲ፣ አክሰስ ኮንትሮል ሊስት፣ አድቫንስድ እና WPS ነው ያመጣልን። እኛ ስሙን መቀየር ስንፈልግ እዚህ ጋር ቤዚክን ክሊክ ስናደርግ እዚህ SSID የምትል ቦታ እናገኛለን። SSID ማለት የሞዴሙ ስም ነው ማለት ነው። የፈለግን የራሳችን ስም እዚህ ጋር መስጠት እንችላለን። አሁን ለምሳሌ እዚህ ጋር እንደምትመለከቱት የኔ ሳሚ ብሎ ነው ያለው። ከዛ በኋላ እናንተ ምን ታደርጋላችሁ? ይሄንን ታጠፉና እዚህ ላይ የፈለጋችሁን የራሳችሁን ፓስወርድ እዚህ ላይ መጽፋት ትችላላችሁ ማለት ነው። ልክ እሱን ከጻፋችሁ በኋላ ምን ታደርጋላችሁ? ወደ ታች ተወርዱና አፕላይ ቼንጅ የሚል እዚህ አካባቢ አለ። እሱ ላይ ክሊክ ስናደርግ አፕላይ ቼንጅ ይሆናል። ቀጥታ የራውተራችን ደግሞ ወይም የዋይፋይችን ስም በዚህ መልኩ ቀየርን ማለት ነው። እሱን ትተን ደግሞ እዛው ከቤሲክ በታች በኩል ሴኩሪቲ የምትላለች እዛ ላይ ደግሞ ክሊክ አድርገን እስቲ የሚሆነው እናያለን። ይኸው እንደምትመለከቱት ሴኩሪቲን ክሊክ በምናደርግበት ጊዜ
ከሚያመጣልን ዝርዝር ውስጥ ወደ ታች ስንመጣ ፕሬሸር ዲኪ የምትላለች ከፊት ለፊቱ ደግሞ ፓስወርዱን የምንጽፍበት ብላንክ ስፔስ ያመጣልናል። እዚህ ጋር ግን ቁጥሮች አሉት። እነዚህ ቁጥሮች ከዚህ በፊት እኔ ለራሴ ዋይፋይ የሰጠሁት ፓስወርድ ነው። ምን እናደርጋለን? ሴኩሪቲውን ክሊክ አድርገን ከዛ በኋላ ወደ ፕሬሸር ዲኪ ካመጣን በኋላ ከፊት ለፊቱ ያለው ብላንክ ስፔስ ላይ ክሊክ እናደርግና በውስጡ የተጻፉትን እናጠፋለን ማለት ነው። ይሄ ማለት በፊት ይዞ የነበረ ፓስወርድ ነው ማለት። ከዛ በኋላ ምናረጋለን? እዚህ ላይ የፈለግነውን ስም ፓስወርድ እንጽፋለን። እዚህ ጋር ፓስወርዶቹ ግን 8 ዲጂት መሆን አለባቸው። ከዛ በኋላ ቀጥታ አሁን እኔ ፓስወርድ እየሰጠው ነው። ከ8 ዲጂት በላይ ይሆናል። ይህን ከጻፋችሁ በኋላ ምን ታደርጋላችሁ? አፕላይ ቼንጅ የሚል እዚህ ጋር እናገኛለን። አፕላይ ቼንጁን ክሊክ በምናደርግበት ጊዜ አውቶማቲካሊ ፓስወርዱንም ቀየር ዩዘር ኔሙንም ቀየርን ማለት ነው። ስለዚህ ምን ታደርጋላችሁ? ስሙን ስትቀይሩ መጀመሪያ ቤዚክ ላይ ገብታችሁ ስሙን በምትቀይሩበት ጊዜ ከዋይፋዩ ስለሚያስወጣችሁ ድጋሚ ሰርች ስታደርጉ የቀየራችሁትን ስም ነው የሚያመጣላችሁ። እዛ ላይ ክሊክ አድርጋችሁ ፓስወርዳችሁን ከሞላችሁ በኋላ እንደገና ተመልሳችሁ ቅድም ያደረጋችሁትን በ192.168.1.1 በመግባት ተመልሰን ወደዚህ ራውተር እንመጣለን። ስንመጣ እዚህ ጋር ከሚያመጣልን ዝርዝር ውስጥ ሴታፕን ክሊክ እናደርጋለን። ከዛ በኋላ በስተመጨረሻ ላይ ያለችዋን ደብሊው ላይን ክሊክ እናደርጋለን። ከዛ ስንመጣ ቅድም ስሙን ስለቀየር ሴኩሪቲውን ለመቀየር ስለሆነ ድጋሚ ያመጣን ሴኩሪቲው ላይ ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር ያለውን ቅድም ያሳያችሁን ፕሬሸር ዲኪ የምትለውን ክሊክ ካደረግን በኋላ የራሳችንን ከሰጠን በኋላ እንመጣና ተመልሰን እዚህ ላይ አፕላይ ቼንጅ እናደርጓለን ማለት ነው። በዚህ መሰረት የዋይፋይችን ፓስወርድና ዩዘርኔም በቀላሉ ቀየርን ማለት ነውና ይህ ቪዲዮ ጠቃሚ ነው ካያችሁት ላይክ እና ሼር፣ ሰብስክራይብ እንዲሁም ኮሜንት ማድረግ እንዳትረሱ። አመሰግናለሁ። I give up.